የጠፋው ተገኝቶ ያለው ጠፍቷል። የጠፋው ተገኝቶ ያለው ጠፍቷል። ይሄ ታሪክ በመጽሐፍ ቅዱስ ሉቃስ 15 ከ11 እስከ 32 ባለው ላይ ታገኛላችሁ። በዚህ ቦታ ላይ ለአንድ አባት 2 ልጆች እንዳሉ መጽሐፍ ቅዱስ ይናገራል። ይህንን ምሳሌ የተናገረው ጌታ ኢየሱስ ክርስቶስ ነው እና የጠፋው ተገኝቶ ያለው ጠፍቷል። በእነዚህ በ2 ልጆች ታሪክ እንደሚታወቀው ነገሩን አጠር ለማድረግ የጠፋው ልጅ ድርሻውን ይዞ ከአባቱ ቤት ወጥቶ እንደሄደ መጽሐፍ ቅዱሳችን በግልጽ ይናገራል። ነገር ግን መጥፋት የሚያመለክተው በ2 ልጆች ባህሪያት የተገኘውን የተገኘው ያለው የጠፋው በባህሪያቸው ነው። እንደ እግዚአብሔር ቃል የምናገኛቸው ማለት ነው። የመጀመሪያ የጠፋው ልጅ የተገኘበትን መንገድ ሳሳያቸው የመጀመሪያ የጠፋው ልጅ ልቡ ተመለሰ ይላል፣ ወይንም ደግሞ ወደ ማስተዋል መጣ። አንደኛው ወደ ማስተዋል በመምጣቱ የጠፋው ልጅ ተገኝቷል። ሁለተኛ ደግሞ በአባቱ ፊት በፍጹም በንስሐ ልብ ነበረ። ምንድነው ያለው? አባቴ ሆይ በሰማይ ፊት በድያለሁ፣ ወደፊትም ልጅ ልባል አይገባኝም ማለት። እዚህ በንስሐ ተገኘ፣ በማስተዋል በንስሐ። ሌላው የአባቱን ታላቅነት አስታወሰ። ሶስተኛው በአባቴ ቤት ያሉ ሙያተኞች የሚበሉትን ምግብ ብሎ አሰበ። ስለዚህ የአባቱን ታላቅነት፣ የአባቱ ሀብት ትልቅ መሆኑን፣ የአባቱን ታላቅነት አስታወሰ እና በመጨረሻ ከዚህ በኋላ በልበ ሙሉነት ወደ አባቱ እንደሚቀበለው በአባቱ በማመን መጣ። ስለዚህ የጠፋው ልጅ ተገኘ እና ያለው ደግሞ ጠፍቷል። ያለው ጠፍቷል። ቤት ያለው ልጅ እንዴት እንደጠፋ እናሳያችሁ። አንደኛው ወንድም ተገኝቷል የሚለውን ሰፈር ላይ ካሉ ልጆች ድግሱን ሰምቶ ተቆጨ። ወንድሜ የጠፋው ልጅ በደህና መጣ የሚለውን ወሬ ሰማና ተቆጨ፣ ተናደደ። በወንድሙ ደህና መምጣት ያልተደሰተ፣ በወንድሙ በሰላም መምጣት ያልተደሰተ እና ወንድሜ ገንዘብ አጥፍቷል በሚል የወንድሙን ደህንነት ባለመፈለጉ ጠፍቷል። ቤት ያለው ጠፍቷል። ሁለተኛው የዚህኛው ችግር ደግሞ የአባቱን ታላቅነት አለማወቅ ነው። ያኛው የአባቱን ታላቅነት አውቆ መጥቷል። ይሄኛው የአባቱን ታላቅነት አላወቅም። ምክንያቱም እኔ ካንተ ጋር ይሄን ያህል ዘመን ስኖር አንድ ቀን አንድ ፍሪዳ አርደ ከጓደኞቼ ጋር እንድደሰት አላደረክም ማለት። አባቱ ጠይቆ አልከለከለውም። አባቱን ባለመጠየቅ፣ የአባቱን ታላቅነት ባለመጠቀም፣ አባቱ ዘንድ ያለውን ድርሻ ባለማወቅ ሁለተኛ ሐሳብ በዚህ ጠፍቷል። ሶስተኛ ደግሞ አኩራፊ ነበር። በጣም አኩራፊ ነበር። በወንድሙ ደስታ ላይ እንዲገባ ተጠይቆ ምንም አይነት በወንድሙ ደስታ ላይ ለመግባት ፈቃደኛ አልነበረም። ስለዚህ የወንድሙ ደስታ ላይ ምንም መግባት አልፈለግም። አኮረፈ። እምቢ አልገባም ማለት አባቱ ወጥቶ እስኪለምነው ድረስ አኮረፈ። ያ ማለት የወንድሙን ደህንነት የማይወድ እጅግ የጠላትነት ስሜት ያለው ነው ማለት ነው። እና ሌላኛው ደግሞ በጣም የሚገርመው ነገር ሊመለስ እንኳን አልቻለም። ወንድሙ መጥቷል ተደሰት የሚለውን ስያሜ ሰምቶ አልወደደም። በሌላ አንግል ሲታይ ወንድሙን አብሮ እያለ ይሄ ልጅ የማይወደውና ጠላት፣ የወንድም ጠላት፣ በእግዚአብሔር ቤት ውስጥ ያለ በቤተሰብ ውስጥ ያለ የመሰለ የወንድም ጠላት ወይንም ደግሞ በእግዚአብሔር ቤት ውስጥ ያለ የነበረ የወንድም ጠላት ነው። ከዚህ ከቤት ውስጥ ካለው ልጅ እያለ የመጥፋት ባህሪ ትልቁን ላሳያችሁ። አባቴ ወንድሜ የት ገባ? ምን ይሻላል? የት ይሆን? ገንዘቡስ የራሱ ጉዳይ የሚል አንድ ቀን ጠይቆት አያውቅም። ነገር ግን ወንድሙ ሲገኝ በወንድሙ መገኘት ተቆጭቶ ተናደደ። ሲጀመር ገንዘቡ ይጥፋ አይጥፋም አላወቀም። ወንድም በደህና መጥቷል ሲባል ተበሳጨ። ስለዚህ የጠፋው ተገኝቶ ያለው ጠፍቷል። ይህን ክፍል ስታነቡ ታገኙታላችሁ። ሉቃስ 15 ከቁጥር 11 እስከ 32 ያለውን ስታነቡ እንደዚህ ነው። ርዕሱ የጠፋው ልጅ ይላል። የጠፋው ግን ቤት ውስጥ ያለው ነው የጠፋውና አንዳንድ ጊዜ እያሉ መጥፋት አለ። ያልተገለጠ መጥፋት
ቤት ውስጥ ያለው ልጅ ያልጠፋው ስላልተገለጠ ነው ባህሪው። ያኛው ባህሪው ስለተገለጠ ጠፋ፣ ተምሮ መጣ፣ ዳነ። ይሄኛው ግን ቤት ውስጥ የተቀመጠ መሰሪ ነው። የአባቱን ሀብት ለብቻው ሲፈልግ የነበረ፣ የወንድሙን መጥፋት ያልፈለገ፣ የወንድሙን መመለስ ያልፈለገ፣ ለወንድሙ የሚደረግለትን ደስታ ያልወደደና ያልተደሰተ። ስለዚህ ባልተገለጠው ባህሪ የጠፋ አለ፣ በተገለጠው ባህሪ ጠፍቶ የተገኘ አለ እና እግዚአብሔር ከአስመሳዮች መንፈሳዊ ሰዎች ያድናችሁ። ይህ ቪዲዮ ይጠቅማችኋል ብዬ አስባለሁ። ክፍሉን በደንብ አንብቡት። ይህ ሀሳብ ግልጽ ይሆንላችሁ። ለእግዚአብሔር ጸጋና ሰላም ይብዛላችሁ። ቀጣይ ጊዜም እንደዚህ ቪዲዮ እሰራለሁ። እግዚአብሔር ጸጋ ሰላም ይብዛላችሁ። ተባረኩ። ቻው